ራስ አሉላ አባ ነጋ የኢትዮጵያዊው ናፖሊየን። በኢትዮጵያ ደጋማ ምድር ጥላ ስር አንድ ጀግና ተነሳ። ከሕዝብ የተገኘ እነሱን ለመከላከል የታመነ። ከፊቱ ግዛቶች ተሰባሰቡ፣ ምድራችንን ለመንጠቅ ተርበው። ነገር ግን በችቦ ብርሃን ስር ጽናቱ ከብረት ይልቅ የተነከረ ነበር። በዶጋሊ የመድፍ ተኩስ ጩኸት ከኢትዮጵያ አውሎ ነፋስ ጋር ተገናኘ። ከፊት ሆኖ መራ፣ ዓይኖቹ እያፈጠጡ ሰይፉን ወደ ላይ አንስቶ በጢሱና በደም ውስጥ ጠላቶቹ ላይ ፍርሃትን ቀረጸ። ጠላቶቹ ተሰባብረው ድል በእያንዳንዱ የወደቀ ወንድም ክብደት የተሸከመ ነበር። በዙፋኑ ላይ በጠባሳ የቆየና የማይበገር የኢትዮጵያ ጋሻ ሆነ። ታሪክም ስሙን የኢትዮጵያ ናፖሊዮን ብሎ ጠራው። ራስ አሉላ አባ ነጋ፣ የአፍሪካ ኩራት ጠባቂ።